ባለፈው ክፍል በጽጌረዳ እስኪ አይኔ በደንብ እማዬ፣ እስኪ በደንብ እኔ እዚህ ቤት ውስጥ ስንት ሰው ነው ሰረቀች ያለው? ስንት ሰው ነው ስሜት ሲያጠፋኝ ነበረው? ፌቨን ራሱ እኔ ላይ ስንት ነገር ነበር ስታረግብኝ የነበረው። ይሄ ጆሮሽ የተፈጠረው ለመስማት አይደል እንዴ? ስራ ረፍዶብኛልና እየተጣደፍኩ ነበር። ምን ነው ተጣደፍሽ? ስራ ያንቺ አይደለ? ጥሎሽ መቼ ሳይሄድ እንዴ? ምን አይነት ንቀት ቢኖራት ነው አልመጣም ብላ በቴክስት ጽፋ የምትነግርሽ? ላንቺ ምን አይነት ንቀት ብታሳይሽ ነው? እሱን ልክ ብለሻል። አሁን ለማንኛውም ትምጣ፣ ችግር የለውም። በዚች 15 ቀን ውስጥ ግን ድረናት ራሷን እንድታስተካክል ነው። ቆይ አንቺ እንደዚህ ስለሆንሽ የሚገኝ መፍትሄ አለ? ባይሆን በቃ ራሳችን መፍትሄ እንፈልግ እንጂ። ቅድም እኮ ሄጄ ነበር። አሁንማ በቃ የላይዲ ካርድ ወደ ውስጥ መግባት አንችልም። ይኸውልሽ ምንም ችግር የለም፣ ባጥር እንዘላለን፣ እንገባለን። አባቱ ግን ትንሽ አመም አድርጓቸዋል። ወይኔ አባት ምን ሆኖ ነው? በእናትሽ ምን ነካቸው? የኔ ጌታ። እንዴ ጋሽን ታውቂዋለሽ እንዴ? ባለፈው ቅመም የበዛበት ምግብ ስለበላ። ወይኔ ጉዴ! ጭራሽ በእኔ ምክንያት ነው ማለት ነው? አብረሽኝ ስለሆንሽና እንደኔ የኔ አባት መታም ስላስቸገረሽ። እኔ እኮ ርኩስ አይደለሁም፣ ቤተሰብ ነው። ደግሞ ጋሽን በጣም ጥሩ ሰው ናቸው። እንደዚህ ስትል ደግሞ ያራካኝሽ ይመስል ደግሞ ለሽለሻለሽ መጣሽ። ምን ነው ሲያባልግሽ ያደረው ጎረምሳ አላኖራለሽ እንዴ? መልሽልኝ እንጂ ምን ይዘጋሻል? አልደግ ከዚህ በላይ እኔን ወደ መጥፎ ነገር ባትገፊ ነው የሚሻለው። ቆይ አንቺ አልተረዳሽ? ማን ነው የሚረዳኝ? ሰርፕራይዝ! ሰላም ነው ፌቨን? ደህና ነኝ ነብዩ። ደህና ነህ? ሰላም ነው ፌቨን፣ እንዴት ነሽ? ደህና ነኝ። እንዴት ነህ ነብዩ? አለሁ እግዚአብሔር ይመስገን። ሰላም ነው? ጋሺ እኮ አሟቸዋል ስላት ካልጠየቅኳቸው ብላኝ እኮ ነው። እንደዛማ ከሆነ በጣም ደስ ይላል። አዎ በእናትህ ጽጌረዳ ስትነግረኝ እንዴት ደንግጬ እየተሯሯጥኩ እንደመጣሁ። ውይ አሁን እንዴት ናቸው? በእናትህ ተሻላቸው? አረ በጣም ደህና ነው። ውይ እንኳንም ደህና ሆኑ። ብታይ ጽጌረዳ ስትነግረኝ እንዴት በቃ ራሴንም አላቅም እየበረድኩ ነው የመጣሁት። እና ጋሺ አሁን ተኝታ? አረ አልተኛም። አሁን ቅርብ ሰዓት መኮንን ስለመጣ ከሱ ጋር የተጫወተ ነው። በቃ እሺ የሚበላ ነገር ልስራላችሁ። አንተን ፌቨን ይዘህ አትገባ። እሺ መኮንን ትምህርት እንዴት እየሄደልህ ነው? ጥሩ ነው ጋሺ። የበረታህ ነው? አዎ የበረታ። እንዴ ጋሺ እንዴት ነሽ የኔ ልጅ? እንዴት እዚህ ልትመጪ ቻልሽ? እርስዎ ናት የነብዩ አባት? አዎ እኔ ነኝ የነብዩ አባት። አልገባኝም። ትታወቃላችሁ እንዴ? እንዴ አዎ በደንብ ነው የምንተዋወቀው። የሚገርም አጋጣሚ ነው ግን ጋሺ፣ ነብዩ ማለት የትምህርት ቤት ጓደኛዬ ነው። ጭራሽ የነብዩ አባት ይሆናሉ ብዬም አላሰብኩም። ግን የት እንደምታወቁ አልገባኝም። እናቷ በጣም የቅርብ ወዳጄ ናት። ባለፈው ነው ከሷም ጋር ያስተዋወቀች። አንድ ላይ ግን የምትማሩ መሆኑን አላወቅኩም ነበረ። አዎ በይ 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 ግቢ፣ አረፍ በይ። በቃ እኔ ልጅቷ የሚበላ ነገር ልታመጣ ንገራት። አይ ለእኔ ከሆነ አልፈልግም፣ ይቅርብ። እኔ ጋማ መተሽ በባዶ ወድሽ አትሄጂም። በል የሚበላም ነገር ይዛ እንድትመጣ ንገራት። በዛ በእውነት ጋሽ ምንም ነገር አልፈልግም። አይ አይሆንም አልኩሽ እኮ። በባዶ ወድሽማ መውጣት የለብሽም።
እሺ በቃ እናንተ ተጫወቱ፣ እኔ ደርሼ እመጣለሁ። መኮንንን ታውቂዋለሽ? የነብዩ ጓደኛ ነው እንዴ? በደንብ ነው የምንተዋወቀው። አንድ ትምህርት ቤት አይደለም የምንማረው? እንዴት አይነት ጥሩ ልጅ መሰለሽ! ጨዋ ወልዶ ጨዋ ያሳደገው የትልቅ ሰው ልጅ መሆኑን ያስታውቃል። አዎ ያሉት ነገር ልክ ነው። ትምህርት ቤትን በጨዋነቱ ነው የሚታወቀው። አመሰግናለሁ። እኔ የምልህ መኮንን፣ እናትና አባት አሁንም ክፍለ ሀገር ነው አይደለም ያሉት? አዎ ጋሽ እዛው ናቸው። ያው እንግዲህ ወደፊት አንተ ትምህርትን ጨርሰ ስራ ስትይዝ መቼም ታመጣቸዋለህ አይደል? አይ ጋሼ፣ የገጠር ሰው እንዲህ እንደ ቀልድ ከተማ ገብቶ የሚቀር መሰሎት? ያው እኔ እዚሁ ጠንክሬ እነሱን መርዳት ነው ያለብኝ። እሱስ ልክ ብለሃል። ሰውን ከለመደበት ቦታ አንስቶ ወደ ሌላ ማላመድ ትንሽ ይከብዳል። ቆይ ገጠር ናቸው ነው ያልከው? ገጠር ማለት ይሄ ብዙ ከብቶች ያሉበት የሚጠፈጠፈው ነገር ነው ያለበት ነው? አዎ። ምን ነው ደበረሽ? አይ እንደዛ ስላላሰብኩ ነው። እና እንዴት ይሆናል ብለሽ ነበር ያሰብሽው? አለ አይደለ? ብቻ እንደዛ አላሰብኩ። ጋሽዬ በቃ እኔ ወደ ዶርም ልሂድ። ነገ መጥቻ አየዎታለሁ። አይ ምን ነው እንዴ? ተጫወት እንጂ ትንሽ። አይ ልሂድ። ዶርም አንዳንድ ሳብጀክቶችን ማጥናት አለብኝ። አረ በሊድ እንግደው። እሺ ደህና ዋሉ። እሺ ደህና ዋሉ። ያው እንግዲህ ጋሼ ደህና ዋልሽ? ደህና ዋልክ? ምንድን ነው? ምን ነው ደነገጥሽ? እኔ እኮ ሰላም ስላልተባባልን ሰላም ልልሽ ነበር። ነው እንዴ? ዛሬ ተመለሰች ምትመጪ አልመሰለኝም ነበር። ጋሼን እስኪሻላቸው እንደዛ ነው የማደርገው። ክላስ እንደጨረስኩኝ እመጣለሁ። እሱ ካልተሻሏት መጪ። እሳቸው ጋር ተሻላቸውማ ምን አደርጋለሁ? ያው ስላስለመድሽን ስትቀሪ ቢደብረን። ኦኬ፣ ስለዚህ እንዳስለምደው አሁን መምጣት የለብኝም ማለት ነው? ያው ከዚህ በኋላ ብትመጪ የተሻለ ነው ብዬ ስላሰብኩ። እና ለምን አንድ ፊቱን አብሬያቸው አልኖርም? ቤታችንን እንደምታውቂው በጣም ብዙ ባዶ ክፍሎች አሉት። ከኛ ጋር ብትኖሪ በጣም ደስ የሚለው። አይ እንደሱ እንኳን አይሆንም። እየተመላለስኩም አልቻልኩም። ጭራሽ ደግሞ አብሬህ ኖሬ ጨጓራዬ ልትልጠው። እኔ ነኝ አንቺን ጨጓራ የምልጠው? መቼም እዚህ ውስጥ ከኔና ካንተ ውጭ ሌላ ሰው የለም። መኮንን መታል እንዴ? አዎ ወደ ዶርም መሄድ አለብኝ። እንዴት ነህ? እንዴት ነሽ? አላየሁህም ነበር እኮ ስትመጣ። አዎ ከፋዘር ጋር ላይ እየተጫወትን ስለነበር ነው ያለሽ። እና ታዲያ ትንሽ ቆይተሽ አይጠጣ አትሄድም? ደግሞ እኮ እያፈላሁ ነው። ውይ ይቅርብኝ፣ ሌላ ጊዜ ይደርሳል። ኧረ በእናትህ ደስ እንዲለኝ። ምን ታካብዳለህ? ጠጥተህ ብትሄድ ይሻላል። መሄድ ስላለብኝ እኮ ነው። እሺ በቃ እንደዛ ከሆነ አንቺ አታስጨንቂ። እስከ ጨርሰኝ ደስ ይለኛል። እንዴ ቆይ ፈተና እንዴት ነው ሆነልሽ እንኳን አትለኝም? ዝም ብለህ ልትሄድ ነበር? በጣም ይቅርታ፣ ለካ መጠየቅ ነበረብኝ። ያው ስዋ ከብረስችሁ። አይ ችግር የለውም። ብቻ በጣም ቆንጆ እየሄደልኝ ነው። አንተ ባትኖር ደግሞ እንደዚህ አይሆንልኝም ነበረ። ደግሞ ምን አደረኩልሽ? ነው ምስጋና እንዴ? እንደዚህማ አትበል። በጣም ትልቅ ውለታ ነው ያለብኝ። ቢሆንም ግን አሪፍ ውጤት እንደምታመጪ ተስፋ አለኝ። እሱማ ግድ ነው። በቃ አላስቆመ። እሺ መልካም ቀን። ምንድን ነው? ምኑ ማለቴ ምን ለማድረግ እያቀድክ ነው? ምን እያቀድክ ነው? በምን ጉዳይ ነው የማቀደው? በጽጌረዳ ጉዳይ ነው። መቼም እሷ ላይ ተንኮል መስራትን አንድ ስራ አድርገህ ይዘዋል አይደል እንዴ? አረ ተንኮል ባል ነገር የለም ሰውዬ፣ ሁሉ ነገር ሰራ። እርግጠኛ ነህ? አዎ እርግጠኛ ነኝ። ያው እንዲህ ስል ላታምን ትችላለህ። እርግጠኛ ነኝ። በቃ ያለፈው ነገር በሙሉ አልፏል። አሁን ሁሉም ነገር አዲስ። ቆይ ግን ምን ተገኝቶ ነው ባንዴ እንደዚህ? ቀድሞውንም እኮ ራሴ ስላልነበርኩ ነበር ያንን ሁሉ ነገር ሳደርግ የነበረው። ልክ እንዳልሆንኩ ገብቶኛል። በእርግጥ እሱንስ ልክ ብለሃል። አዎ ጽጌረዳ ግን የሆነ ደስ የሚል ነገር አላት አይደል? ምን ደስ የሚል ነገር? አላውቅም፣ ብቻ ሁሉም ነገሩ ያው። ቆይ ግን እሷንም ተረኛ ልታረጋት ነው ማለት? ቆይ አንተ እኔ እንዴት ነው የምታስበኝ እንዴ? እንዴት አስብኩ?
እና ታዲያ ምን ማለት ነው? እሷንም ተረኛ ልታረጋት ነው ማለት? ነብዩ እየተቆጣ እኮ ነው ታውቋል። ምን አዲስ ነገር አለውና እንደዚህ የምትጮህ? መቼም አንተ አንድ ሴትን ከአንድ ሳምንት የዘለለ ግንኙነት ውስጥ አትፈልጋትም አይደል? በቃ አለቀ። ጽጌሬዳንም እንደዛ የምታረጋ ነው የሚመስለኝ። መኩ አሁን ግን ለጽጌሬዳ የተለየ ስሜት ነው የተሰማኛል። ይሄ ደግሞ ምን ማለት ነው? አላቅም ብቻ ሳያት ታሳዝነኛለች። ባዩት ቁጥር ደግሞ ያረኳት ነገር ትዝ እያለኝ ራሴን እየጠላሁት ነው። በእሳት አይምሬ ከሷ ውጪ ምንም ነገር ማሰብ አልቻለም። የምርህን ነው? አዎ ለጽጌሬዳ እየተሰማኝ ያለው ስሜት ለማንም ሴት ተሰምቶኝ አያውቅም። እርግጠኛ ነህ? ከምታስበው በላይ። ለማንኛውም በቃ እዚህ ድረስ ከሸኝ በቃ ወደ ቤት ልመለስ ነው። እሺ ቻው። ነብዩ ሄደ። ነብዩ መኮንን ልሸኝ ወጣ። ሻይ ላመጣልሽ ብዬ እኮ ነው። አንቺ ደግሞ ቅድም አምጪ የተባልሽ ነው እንዴ? ያንከረፈፍሽ የምታመጭብኝ? ውስጥ ስራ እየሰራው ነበር። ቆይ ግን ሰውዬው ያማቸዋል? አውርተው አያውቁም እንዴ? ከገባው ሰዓት ጀምሮ ሲለፈልፉ በወሬ እኮ ሆዴ ነፉት። አረ በእናትሽ አንቺ ልጅ ቀስ በይ፣ ሰው እንዳይሰማሽ። አረ ምነው አለቃሽ ስለተነካብሽ አንገበገበሽ? እንደውም ልጨምርልሽ፣ በጣም አሰልች ሰውዬ ናቸው። ወይ በጣም ነው የሚያስጠሉት። ቆይ ግን ገና አሟቸው እንደዚህ ያወሩ ሳያማቸው እንዴት ነው የሚያወሩት? ምንም ትዩ። ይሄንን ሻይ ደግሞ እያረፍሽ ከሽባው ጋር ጠጪው። እሺ እንዴ ነብዩ መጣል እንዴ? አዎ ከመጣሁ ትንሽ ቆይቻለሁ። ልትወጪ ነው መሰለኝ? አዎ እየወጣሁ እኮ ልወጣ እስከበር። አባዬ ብቻውን ስለሆነ መግባት አለብኝ። መልካም ቀን። ረስቸው አባዬ መተሽ ስለጠየቅሽው በጣም አመሰግናለሁ። ኧረ ምንም አይደል፣ ያው ግዴታ አይደለ። ስሚ አንቺ ነኝ ልብሴን ቀይሬን ቶሎ በይ። እንዴ አንቺ አብድሻል እንዴ? አዎ አብጃለሁ። አሁን እንዴት ነው? እና ልትሄጂ ነው? አዎ ልሂድ። እሺ ግን ምን? ያው ማለቴ በንዴት አንቺ ላይ ላደረኩት ነገር በጣም ይቅርታ ልጠይቅሽ እፈልጋለሁ። ሁሉም ነገር እኔ ረስቼዋለሁ፣ አንተም አታስታውሰኝ። እሺ አቤት። እንዴት ነሽ ጽጌሬዳ? ደህና ነኝ። ማን ልበል? አላወኩም። እንዴት እኔን አላወቅሽኝ? እኔ እንጃ ስልኬ ሴቭ አላወጣልኝም፣ ለዛ አላወኩም። ዮናስ የሚባል ሰው አታውቂ? ወይኔ ዮኒ አንተ ነህ እንዴ? እኔ ደግሞ እኮ ማን ነው ብዬ ነው ኮስተር ያልኩብህ። አይ ዮና። እንዴት ነህ? በእናትህ ጠፍተሃል። ምነው በሰላም ነው? ምን አዲስ ነገር አለ? አዲስ ነገር ስትይ የሆነ ለአንቺ የሚሆን ስራ አግኝቼልሽ ነበረ። ትምህርትሽን እየተማርሽ የምትሰሪው። ውይ አሁንማ እኮ ስራ አገኘሁ። ደግሞም ያለሁበት ሁኔታ ተመችቶኛል። ይሄኛው ግን የተሻለ ስራ ነው። በዛ ላይ ኮሚሽኑ አሪፍ ነው። ምናልባት አሁን ከምታገኘው ደሞዝ እጥፍ ሊሆን ይችላል። በዛ ላይ በሳምንት 2 ቀን ነው፣ ለ2 ሰዓት ያህል ብቻ ነው የምትሰሪው። ምን? ቆይ እንደዚህ አይነት ስራ አለ እንዴ? እንግሊዘኛ ችሎታ ላለው ሰውና ለተማረ ሰው የሚሆን ስራ ነው። የሚመችሽ ከሆነ ተሞክሪያለሽ። ግን ቆይ ስራው ምንድነው? እሱም በቀላሉ እንደዚህ በስልክ አይወራም። በአካል ተገናኝተን ነው የምናወራው። እሺ፣ ግን አሁን በጣም ደክሞኛል። ገብቼ ማረፍ አለብኝ።
ለነገም ደግሞ መዘጋጀት አለብኝ። ችግር የለም ለነገ መሆን ይችላል። እሺ በቃ ነገ ተገናኝተን ስለ ስራው በደንብ ታስረዳኛለህ። እሺ መልካም ቀን። እሺ መልካም ቀን። ምን ነው እዚህ? አይ ምንም። ለሰውየው ደውዬለት ነበር፣ ትንሽ አሞታል። ምን ሆነ? ያው እንግዲህ ሀብታም ነገር ታውቂ የለ ጉንፋን ምንም ሲይዛቸው ሁሉ ነገር ትልቅ በሽታ አድርገው ነው የሚያዩት። ይሄ ለነገሩ ለእኛ ጥሩ እድል ነው። የምን እድል? ይኸውልሽ ዘርፌ፣ ሰውየው ወግ አጥባቂና ስርዓት ጠባቂ ነው። በዛው ልንጠይቀው ሄደን ያለውን ጉዳይ ሁሉ ጨራርሰን እንመጣለን። እሺ እንዳልሽውን፣ ነገሮችን ግን ቶሎ ብንጨርስ መልካም ነው። አንቺ ከፈለግሽ የማይሆን ነገር የለም። እሱ እንደሆነ ዛሬውኑ ቤት አስገብተን ብንመጣም ደስ ይለዋል። እሺ ቲ ነገ ሄደን በቃ እናናገረዋለን። ይልቅ አንቺ እንዴት አደረግሽ? ለጽጌረዳ ነገርሻት? አይ እስካሁን አልነገርኳትም። ነገ ሰውየውን ሄደን አውርተን እንወስናለን። ጽጌረዳ እንኳን ከኔ ሀሳብ አትወጣ። ጥሩ እንግዲህ የተሻለውን አንቺ ታውቂያለሽ። በያሁን ቡና ፍሊልኝ፣ ራስ ምታት ይዞኛል። እሺ ቲ አፈላለሁ። እሺ እማዬ ምን ነው? ምን ሆነሽ እንዴ? እማዬ ምን ሆነሽ ነው? ቢያንስ ስትገቢ በር አንኳኩተሽ አትገቢም እንዴ? እንዴ ምን ችግር አለ? ባላንኳኳ የልጄ ክፍል አይደል እንዴ? እሱማ ችግር የለውም። ቢያንስ ግን በር አንኳኩተሽ መግባት ነበረብሽ። ይልቅ አሁን እሱን ተይውና ትልቅ የምነግርሽ ቁም ነገር አለ። ምንድን ነው? ባለፈው ሄደን የጠየቅናቸውን ትልቁን ሰው እያስታወሻቸው? አዎ እሳቸው በአንቺ እድሜ ክልል የሚሆን ልጅ አላቸው። እናንተ ትምህርት ቤት ነው የሚማረው። አውቃለሁ። በጣም ጥሩ፣ በደንብ ተግባቢው። እስካሁን ድረስ ቦይፍሬንድ ጓደኛ ምናምን እያልሽ ስትንዘላዘይ ዝም ያልኩሽ ልጅ ነሽ ብዬ ነው። አሁን ግን በጣም ትልቅ ሴት ሆን እየሆንሽ ነው አይደል እንዴ? ስለዚህ ይህ ሀብት ንብረት የሚመለከተው አንቺን ነው። የአቶ መስፍንን ልጅ ነው ማግባት ያለብሽ። እንዴ እማዬ ምን እያልሽኝ ነው? ግራ አጋባሽኝ እኮ። አዎ በሀብትም በክብርም የሚመጥንሽ እሱ ነው። ግን እኮ እማዬ፣ ግን እኮ ምናምን ብሎ ነገር የለም። እኔ ወስኛለሁ። ከኔ ቁጥጥር ውጭ እወጣለሁ ብትይ፣ ውልፍት ትላለሁ ብትይ የማይሆን ነገር ነው። እማዬ ደህና ነሽ? አሁን ደህና ነኝ። እርግጠኛ ነሽ? አሁን ልጅ እርግጠኛ ነኝ ደህና ነኝ። እና ታረቅሽኝ? ኩርፊያሽ ለቀቀሽ? አዎ ልጄ። ወይ እናቴ፣ ምንም ነገር ባደርግ ላንቺ አስቤ ነው። እሺ እኔ አንቺን ለማሳደግ ብዙ መከራ አይቻለሁ። ልጅነቴን፣ ጉልበቴን፣ እድሜን ሁሉ ጨርሻለሁ። አውቃለሁ እማዬ። ደግሞ ሁሉም ነገር ይስተካከላል። ጊዜ ስጭኝ፣ ሁሉም ነገር እኔ ያስተካክሏለሁ። እሺ ሁሉንም ነገር እንደምታስተካክል እርግጠኛ ነኝ። እኔ ባንቺ ተማመናለሁ። አልገባኝም። ስለምንድን ነው የምታወሪው? ይኸውልሽ የኔ ልጅ፣ ምንም ነገር ባስብ ላንቺ የተሻለ ነው። የኔን ህይወት ይውስኪ። የኔን ህይወት ደግሞ አንቺ መድገም አለብሽ። የተሻለ ህይወት ያስፈልግሻል። አውቃለሁ፣ ግን ለምንድን ነው ይህን ሁሉ ነገር የምትነግሪኝ? ነገ ወይ ከነገ ወዲያ አዲስ ነገር ይኖራል፣ ግን አንቺ ራስሽን አዘጋጅ። ኧረ እማዬ ምንድን ነው? ቆይ በጣም እያስጨነቅሽኝ እኮ ነው። የተፈጠረ ነገር ካለ ንገሪኝ። ሀይ ልጄ፣ ሁሉንም ነገር በቅርቡ ታየዋለሽ። አሁን እራታችንን በልተን እንተኛ። አረ አይኔ ራሱ የሚገደልልኝ አይመስለኝም። ሁሉም ነገር በጊዜውና በሰዓቱ ሲሆን ደስ ይላል። አሁን እራትሽን